የቀድሞ የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ባደረባቸው ህመም በሕክምና ሲረዱ ቆይተው በሁለት ከዚህ ዓለም በሞት ተለይተዋል። ሰው ሁኑ ሰውነት ይቀድማል በሚል አባባላቸው የሚታወቁት ታላቁ የእስልምና የሃይማኖት አባት ተቀዳሚ ሙፍቲ ሐጂ ዑመር ከዚህ ዓለም በሞት ተለይተዋል። ከኢትዮጵያ የሃይማኖት መሪዎች መካከል በተለያዩ እምነት ተከታዮች ዘንድ ተወዳጅና ተከባሪነትን ያተረፉት ሐጂ ሙፍቲ ዑመር ህልፈት ከተሰማ በኋላ በማህበራዊ ሚዲያ ላይ የሐዘን መግለጫ በስፋት እየተጋራ ነው። ጠቅላይ ሚኒስትር አብይ አህመድ፣ ፕሬዝዳንት ታዬ አጽቀሥላሴ፣ ከንቲባ አዳነች አቤቤና ሌሎችም ከፍተኛ የመንግስት ባለስልጣናትም በሃይማኖት አባቱ ሞት የተሰማቸውን ሐዘን እየገለጹ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በተቀዳሚ ሐጂ ዑመር ኢድሪስ ህልፈት የተሰማትን ሐዘን የሰላም፣ የፍቅር፣ የአንድነት ተምሳሌት አባት ነበሩ፣ በአገልግሎት ዘመናቸው ለሀገር አንድነት፣ ለሰላም ቅድሚያ የሚሰጡ የርህራሄና የፍቅር ሰው ናቸው በማለት የገለጸች ሲሆን በመላው ኢትዮጵያውያን ዘንድ በመልካም ስብዕናቸው ሲታወሱ ይኖራሉ ብላለች። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የተወለዱት ግንቦት 21 ቀን 1929 ዓ.ም ሲሆን በወቅቱ አጠራር ወሎ በሚባል ክፍለ ሀገር ነው የተወለዱት። ከልጅነታቸው ጀምሮ የእስልምና ትምህርቶችን እየተከታተሉ ያደጉት ሐጂ ዑመር ወደ አዲስ አበባ የመጡት በደሴ ጀምሮ የነበረውን የሃይማኖት ትምህርት ለመቀጠል ነበር። ወደ አዲስ አበባ መጥተው ከተለያዩ መምህራኖቻቸው የሚፈልጉትን የሃይማኖት ትምህርት ከተከታተሉ በኋላ ሃይማኖታዊ ትምህርቶችን በማስተማር ማገልገል ጀምረዋል። ተቀዳሚ ሙፍቲ በተለያዩ ስፍራዎች በመመረጥም ሙስሊሙን ህብረተሰብ በቀናነት ሲያገለግሉ መቆየታቸው ይታወቃል። በደርግ ዘመን የኢትዮጵያ እስልምና ጉዳዮች ከመሰረቱት ሰዎች መካከል አንዱ የነበሩት ሐጂ ዑመር ኢድሪስ በ1967 የምክር ቤቱ አባልና የዑለማ ሊቀመንበር በመሆን አገልግለዋል። ከዚያም በኋላ በተከታታይነት በተለያዩ የኃላፊነት ቦታዎች ላይ ሰርተዋል። ከ25 ዓመታት በፊት በአመራርነት ላይ የነበረው የአዲስ አበባ የመጅሊስ ምክር ቤት ማንኛውም ሃይማኖታዊ ጥያቄዎች በመላው አገሪቱ ቢመጣ የመመለስ አቅም እንዳላቸው በመግለጽ የሙፍቲነት ማዕረግን ሰጥቷቸዋል። ከ10 ዓመታት በፊት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሊቀመንበር በነበሩበት ጊዜ በሙስሊሞች መካከል የተፈጠሩ አለመግባባቶች በውይይትና በእውቀት ላይ ተመስርተው ለመፍታት የበኩላቸውን ከፍተኛ ጥረት ማድረጋቸውን የእምነቱ መሪዎች ይናገራሉ። በኢህአዴግ የአመራርነት ዘመን በመንግስት ላይ ከፍተኛ ተቃውሞን ከሙስሊሙ ማህበረሰብ አስነስቶ የነበረው የሃይማኖቱ ተወካዮች እስር ጋር በተያያዘ የበኩላቸውን አስተዋጽኦ አድርጓል። ሐጂ ዑመር የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴ እስር በነበሩበት ጊዜ ከሌሎች የሙስሊም መምህራንና አባቶች ጋር በመሆን ለ4 ዓመታት መንግስትን ከኮሚቴዎቻቸው ጋር ለማስታረቅ እንዲፈቱና መንግስትም ይቅር እንዲል ብዙ ጥረት አድርጓል። በ2021 ዓ.ም ሐጂ ዑመር ኢድሪስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሆነው ተመርጠው አገልግለዋል። ተቀዳሚ ሐጂ ዑመር ጠቅላይ ምክር ቤቱ ህጋዊ ሰውነትን እንዲያገኝ የማድረግ ትልቅ ስራ ማከናወናቸው የሃይማኖቱ አባቶች ይጠቅሳሉ። ይህ ስራቸው ምክር ቤቱ ራሱን በራሱ የማስተዳደር ስልጣንና ኃላፊነት የሰጠ የኢትዮጵያ እስልምና ጉዳዮች መጅሊስ በሀገር ውስጥም ሆነ በዓለም አቀፍ ደረጃ ያለውን ክብር እንዲሁም ተሰሚነት ከፍ ያደረገ ነው በሚል ይነገራል። ብዙ ተቀዳሚ ሙፍቲ ሐጂ ዑመር እድሜ ዘመናቸውን በሙሉ መልፋታቸውን ለአንድነት የተጉ መሆናቸውን የሀገር ዋርካ ባለውለታም ሲሉ ይገልጿቸዋል። ለሙስሊም ማህበረሰብ አንድነት መጠናከር ዘመናቸውን ሁሉ የሰሩ እንደሆኑ የሚገለጹት ወገኖቻቸው የነበራቸውን ጥረት ሁልጊዜ የማህበረሰቡን ሰላምና አብሮነት ማስጠበቅ ነበር ይላሉ። ሐጂ ዑመር ኢድሪስ ከ50 በላይ ሃይማኖታዊ መጽሐፍትን መጻፋቸው የሚነገርላቸው ሲሆን የህትመት ብርሃን ያገኘላቸው ግን አንድ ብቻ ነው። ሐጂ ዑመር ቅዱስ ቁርአንም ተርጉሟል። የሃይማኖት አባቱ በተለያዩ ጊዜያት ላበረከቱት አስተዋጽኦ በአገሪቱ አንጋፋ ከሆነው የአዲስ አበባ ዩኒቨርሲቲ በ2011 ዓ.ም የክብር ዶክትሬት ተሰጥቷቸዋል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ መሞት በኢትዮጵያ ሙስሊም ማህበረሰብና በመላው ኢትዮጵያውያን ዘንድ ጥልቅ ሐዘንን ፈጥሯል። እሳቸውን ማጣት እጅግ ከባድ መሆኑንና በእጅጉ ጥልቅ ሐዘንም ነው በማለት በርካቶች የገለጹ ሲሆን ጠቅላይ ሚኒስትር አብይ አህመድ
በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጠቅላይ ምክር ቤትም በህግ ዕውቅና እንዲኖረው ባደረጉት አስተዋጽኦ ሁሌም እንደሚያስታውሷቸው ገልጸዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤም በበኩላቸው እጅግ ትሁት አገር ወዳድ የሰላም ምልክት በሁሉም ዘንድ የሚወደዱ የሚደመጡና የሚከበሩ አባታችን ነበሩ ሲሉ ገልጸዋቸዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ተቀዳሚ ሙፍቲ የህዝበ ሙስሊም ብቻ ሳይሆኑ በምክራቸውና በተግዛጻቸው በመላው ኢትዮጵያውያን መወደዱንና ክብርን የተገናጸፉ ታላቅ አባትና መሪ የሀገር ሽማግሌና ዋርካ በመሆን ኢትዮጵያውያንን በእምነት በጎሳና በብሔር የማይነጣጠሉ አባት ነበሩ ሲሉ በጉባኤው ላይ አስታውሰዋል። በአንድ ወቅት ለመላው ኢትዮጵያውያን ሰው ሁኑ ሰውነት ይቀድማል በሚል ምክራቸውና ተግዛጻቸው እንደሚታወሱም ጉባኤው ጠቅሷል። ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትና የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ በመሆን አገልግለዋል። የተቀዳሚ ሀጂ ኡመር የቀብር ስነ ስርዓትም ሰኞ ጥቅምት 10 ቀን በሚሊኒየም አዳራሽ የመንግስት ኃላፊዎች በተገኙበት ይፋዊ ሽኝት ስርዓት ከተፈጸመ በኋላ 10 ሰዓት ገደማ ላይ የቀብር ስነ ስርዓታቸው ተፈጽሟል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።